ንግግር ስነ ምግባር የሰው ልጅ ማንነት መገለጫው ንግግሩ ነው። ሙስሊም በሚናገርበት ወቅት ድምፁ ዝቅ ያለ አደብና ስነ ስርዓት ያለው መሆን ይገባው። አላህ ምን ይላል? ወቅሲድ ፊ መሺከ በምትራመድ ጊዜ አረማመድህ መካከለኛ የሆነ ይሁን። ወግዱድ ሚን ሰውቲከ ድምፅህንም ደግሞ ዝቅ አድርግ ይላል አላህ ሱብሓነሁ ወተዓላ። በምንናገርበት ጊዜ ድምፃችን መጮህ የለበትም። በተለይ ደግሞ መኪና ላይ በምንወጣበት ጊዜ፣ ወደ ትምህርት ቤት በምንሄድበት ወቅት በጣም የጮኸ ድምፃችን ሰው የሚረብሽ ሰው አዛም የሚያደርግ መሆን የለበትም። እንዲሁም ቤት ላይ ደግሞ እየጮህን ወላጆቻችንን ጎረቤትን መረበሽ የለብንም። አላህ ሱብሓነሁ ወተዓላ ድምፃችሁን ዝቅ አድርጉ። ድምፅ ብቻ አይደለም ዝቅ ማድረግ ያለባችሁ፣ ስትራመዱ ደግሞ መካከለኛ ሆናችሁ ዝቅ ብላችሁ ተራመዱን ያለባችሁ። ስለዚህ ሙስሊም ልጅ አንድ ሙስሊም ልጅ ምንድነው ንግግሩ ቀስ ያለ ረጋ ያለ ነው እንጂ መሆን ያለበት መጮህ፣ መረበሽ፣ ሰውን አዛ ማድረግ፣ የሰውን ራስ ማሳመም፣ ኧረ እንዲሁ ይሄ ልጅ በጠበጠን መባል የለብንም። ራሳችንን አደብና ስነ ስርዓት ሊኖረን ይገባል ማለት ነው።